ችግር የለም። ኢየሱስ ጌታ ነው። በኢየሱስ ያንገቱን ኢየሱስ ጌታ ነው። በኢየሱስ እኔ ግን ባይዘይ ዋኛለሁ ማለት አንቺ ሰማ ወደ ጋቢና እናንተ የት ነው የምትቆመው? አንተ ከፊት ለፊቴ ነው መሆን ያለብህ አይደለም። እሱ ኔቨር አይሆንም፣ አያስፈልግም። እንግዲህ እንደምትመለከቱት አዋሳ እንዳለን ታውቃላችሁ። አሁን ዛሬ ደግሞ የምንገኘው በፍቅር ሐይቅ ነው። አሳ እናጠምዳለን። በዚች የመሰለች ምንድነው ስሟ? ምንድነው ስሟ? የወሎ ዮሎ። እሺ ዮሎ ትባላለች። እቺ አጥማጆች የሚጠቀሙባት ጀልባ ናት፣ የነሱ ጀልባ። እንግዲህ ዛሬ እንሞክራለን። ውሃ ውስጥ ከገባንም እንግዲህ ፈጣሪ ወቅልን። ተጋጨን፣ ግጭት ተፈጠረ እንዴ አሳዎቹ። አረ ጌታ ኢየሱስ ጌታ ሆይ ቆይ እኔ የምለው መቆሚያ ያለው እንዴ? ጀልባው ይሄ ነው እንደምታዩት። የሎ ይባላል፣ የሃይላንድ ጀልባ። ውሃ ላይ እንደዚህ እንደሚካሄድ አላውቅም ነበር። ለመጀመሪያ ጊዜ ነው። አሁን መሀሉ ስንት ሜትር? 21 ኪሎ ሜትር ሜትር። እኔ ስንት ሜትር ነኝ? አይ ያንቺ እኔ እንኳን በዛ ጋር ብንወጣ የት ያደርሰናል? ያውና ኤርፖርቱን አየኸው? ፕሌኑ አያችሁት? ፕሌኑ ወረደ፣ ያውና አረፈ። ግንባል አልችልም ብለሽኛል። እዚህ ሰው ይዋኛል መሀል? ጉማሬ ምናምን የለም? አለ። እዛ ናት ጉማሬው እዛ። ስለዚህ እዚህ ብናይ ኖርማል መሀል 21 ሜትር ነው። በ21 ሜትር ጥልቀት ላይ ይኸው እንደዚህ እንደምታዩት በትንሽዬ ጀልባ ለሶስት ቁጭ ብለን የተዝናናን ነው። ዲቦም የደበራት አይመስለኝም። እዚህ ጋር ፊሊቶ ነው ቦታው። ለጥብስ የሚያቀርቡ ለኮተሌት የሆነ መጠነኛ ተለቅ ያለውን መረብተኞች ናቸው። ፊሊቶ ማለት ነው። አጥማጆች እንዳለ ሐዋሳ ላይ በጣም ነው ጥሬ አሳ የሚበላው። እነሱ የሚያጠምዱት ለህዝቡ ነው። ህዝቡ በጣም ጥሬ አሳ በላተኛ ነው። ከስጋ ይልቅ አሳ ነው ሐዋሳ ላይ ሰው የሚመገበው። እኔም ብትሉ ከአሳ ውጭ ብዙም ምግብ አይመቸኝም። እናም አሳ በጣም ደስ የሚል ምግብ ነው። ኑ ሐዋሳ ላይ አሳ ብሉ፣ በጀልባ ተዝናኑ፣ አሳ አጥምዱ፣ አሳ ሾርባ ጠጡ። አሪፍ ነው ለብርድ።
ያጠመርሽውን በጣም የሚገርም ልጅ ነው። እንግዳ ተቀባይ ነው ያለው። ቤተሰባዊነት በጣም ደስ ይላል። እዚህ በአጠቃላይ ሐዋሳ የፍቅር ሰው ተቀባይ ሀገር ነው። በጣም ደስ ይላል። ስለመጣው እንደዚህ ጊዜ አሳልፌ አላውቅም። ለመናገር ለመጀመሪያ ጊዜ ነው እየመጣችሁ። እንግዲህ እውነት ነው ውሸት የሚለውን ሐዋሳዎች እናዝናናለን፣ እንቀበላለን።